እንዴት ነው? ሰላም ዋላችሁ? ሰላም ነው አለን። ቀበሌ ስራ ለመቀጠር ነበር የመጣው። ኦኬ እሺ። ስም ማን ይባላል? ንገረኝ። ስሜ አጉላላችሁ። በቃ አንተ ናርስ ፈልጌ የነበረው የትምህርት ማስረጃ ሲታል እስከ 3ኛ እስከ 1ኛ ሴሚስተር ተምሬ በቂ ምሁር ነኝ። በጣም ምሁር ነኝ። የሰዓት አከባበርስ? የሰዓት አከባበሪ 6 ሰዓት እገባለሁ ስራ 6 ከ5 እወጣለሁ። ኦቨርታይም ያው እኛን ከፍልም በቃ አረ ለሻይ እንደወጣሁ ለራሱ አልመለስም። ልትመለስም አይገባም። እንዴት ትመለሳለህ? እንዴት ከ04 ቀበሌ ወጣ ግን? እንትን እሽግ ብር ወርቁ አግኝቼ መልሼ ከዛ ባር ልጆቹም ሊገሉኝ ብለው ወደዚህ መጣሁ። እንዴት አይገሉ? እዚህ ግን ስታገኝ ለኔ ሙስና ላይ እንዴት ነው ትቀበላለህ? የታል ወንዳታ አንቺ ነው ፈልግ ና ተሾመ ና ምትኩ ኧረ አዲስ የሥራ ባልደረባ ማን እኔ አጉላላችሁ ምንድን ነው የሥራ ቅጥር? አረ የሥራ ቅጥር ነው በቃ ኦኬ። አንበበኔ መጣ ባጥር ነው የገባሁት። እናንተ ስብሰባ ስለነበር ዘለሌ ነው ባጥር የገባሁት። አንተን አይደል የሚፈልገው ማስረጃው ነው። ሰባቱም አይነት አካውንት አለኝ። ቴሌብር አለ፣ ንግድ ባንክ አለ፣ ኦሮሚያ ባንክ፣ አማራ ባንክ ያበላል ዘዴ እንጂ ያበላል ዘዴ። በዚህ ይበላለሁ። እሺ በዚህ ይበላለሁ። ባላየ በቃ አራት አዎ እንዴ ማተም አስቸኳይ ማተም በጥፊ እመታለሁ። ድንሽ ልጬ እመጣለሁ፣ በሽንኩርት እመጣለሁ፣ በስኳር አቅልጬ እመጣለሁ። ቢሮ ለጊዜው ቢሮ የለውም ቢሮ እዛ እንትና ሻይ ቤት አለች። ከዛ ከቀበሌው አጠገብ እዛች ቢሮ እናደርገው። ኦንላይን ማውራት ይችላል። ላይቭ ላይ ችግር የለውም። እና ልግባ ስራ ቀጠራችሁ። በቃ አሁን ሰዓቱ 6 ሰዓት ሆኗል መሰል። ለሻይ ልወጣ ነው። በቃ 6 ልገረ 6 ይመቻችሁ።